እኔ ያለሁልሽ አይደል እንዴ? ከኔ ካለፈ ደግሞ ወንድሜ ማለትሽ። አንተ ልጅ እኩያህ አይደለም፣ ስነ ስርዓት ያዝ። ያብርሽስ? ሁለታችሁንም ቦልድ ቀጥለጥ አድርጌ አኖራችኋለሁ። አትለፋደድ። ስትወልጂኝ ግን ታዝኛለሽ አይደል? ቹቻ በዚህ ሰውያማ ባንቀልባ እንጂ በተፈጥሮ መንገድ የምታዝላ አይመስለኝም። ወይ መድኃኒዓለም ምን አደረኩ? በዚህ እድሜ ቅሌት፣ በዚህ እድሜ ወደት። ከዚህ በኋላ ደግመሽ አጠገቤ እንዳትደርሺ እሺ? ምንድን ነው ያልሽው? በደንብ አድርገሽ ስሚ። ከኔም ሆነ ከይዛና አጠገብ ራቂ። እንዴ ትንሿ፣ እኔ ነው እየተናገርሽኝ ያለሽው? አዎ አንቺን ነው። ዝም ማለት አለማወቅ አይደለም። እሺ በቃ መቅዲ ተይኝ። ምን ሆነሻል? እኔ ላንቺ ብዬ ተናገርኩ። በቃ ቀይ መስመር የሚባል ነገር አለ። እሺ በቃ እሺ፣ በቃሻል። ለምን ይጠራሽኝ? ምን ነው በጠራ ችግር አለው እንዴ? በቃ ቀን በቀን ካልተደጋገመልሽ አይገባሽም እንዴ? አንቺ ልጅ አታስባ። ከጌማችን ከዚህ ሳምንት የሚያልፍ ስላልሆነ ምንም አይፈጠርም። ራሷ አይደለች እንዴ ከዚህ በኋላ ትንሿን መንካት አልፈልግም ምናምን ስትለኝ ነበረችው እንዴ? እናት ነበብነች ያጠፋችባት። እና ታዲያ ቆይ ታዲያ አንቺ ለምን ለመቅደስ አልነገርሻትም? ለምንድን ነው የምነግራት? አይደለም ቪዲዮን ለምን ነፍሷን አታጠፋም? መቅዲ ጓደኛሽ አይደለች እንዴ? የምን አባ ጓደኛ ነው? ኧረ ቹቻ ትችል የለ እንዴ? ትለያለ ስንል በምክንያት የትንሿ ተከታታይ ድራማ ጣዕም ብለነዋል። ቹቻ ይችላል። እስኪ ኮሜንት ላይ ቹቻ ይችላል ብላችሁ ጻፉልኝ። እንዴት ናችሁ ውድ ትንሿ ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬ አብረን ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። ለድምፄ በጣም ይቅርታ ጠይቃለሁ። ለጠፋውም ወይም ደግሞ ስለጠፋውባችሁም በጣም ይቅርታ። ትንሽ ቢዚ ነበርኩኝ። ለድምፄ ደግሞ ጉንፋን ምናምን አይነት ነገር ብቻ የፈለጋችሁትን በሉ። እነዛ ነገር ተፈጥሮ ነው። ትንሿ በትናንትናው ክፍል እንዴት ነበረ ጋይስ? በጣም አሪፍ ክፍል እንደነበረ ተስፋ አለኝ። ምክንያቱም ታርቀዋል። ምንም ማድረግ አይቻልም። ትንሿ ከፍቅረኛዋ ጋር ስለታረቀች እንደኔ ደስ ያለው አለ ጋይስ? እኔ እውነት ለመናገር በጣም ደስ ብሎኛል። እንደው እንዴት ደስ እንዳለኝ ልነግራችሁ አልችልም። እየተጠጣ ካልሆነ ከባድ ነው ዛሬ። እውነት ለመናገር እንትኔን እየከረከረኝ ስለሆነ ነው። እሺ ሌላ ነገር እንዳታስቡ። ያው እንደዚህ ውሃ ይዤ ምናምን አይታችሁ ያታቁ ጉንፋኑ ነው ምናምን ይሄ በቃ እንትን እያለ ስለሆነ ቶሎ ስለሚደርቅብኝ እንዳይደርቅ ደግሞ ረጠብ በላድርገው ብዬ ነው። ለማንኛውም ወደ ድራማችን እንመለስና ስለታረቁ በጣም ደስ ብሎኛል። ቪዲዮ ስለጠፋ ደግሞ ከሁሉም በላይ እጅግ በጣም ደስ ብሎኛል። መግቢያ ላይ እንዳነሳውላችሁ ቹቻ በቃ አባላቸው ስላችሁ በስመ አብ ይመቸው። ድብድቡን ደግሞ ቪዲዮ መቅረጹ በቃ የሌለ ኮሚክ ነው። ይችላል፣ የምር ይችላል። በቃ የድራማው ምን ልበላችሁ፣ በቃ እሱ ባይኖር አሁን ድራማው ላይ ማን ፈታ ሊያደርገን ያደርጋል? ተጫወተባቸው። ሁሉም ሴቶች ላይ ደግሞ ጋይስ አንዷ ላይ ብቻ እኮ ሙድ ቢይዝ ጥሩ ነው። ገብቷቸዋል አይደል? ከሀ እስከ ፐ ነው በቃ ሙድ ያዘባቸው። ከሀ እስከ ፐ ከጫፍ እስከ ጫፍ ነው የተጫወተባቸው። ገጠምኩ እንዴ ጋይስ? ብቻ ይችላል። እውነት ለመናገር በጣም ተመችቶ እንደዛ በማድረጉ የድሮ እኛም ተማሪ እያለን የምንሰራውን ተንኮል ነው ያስታወሰኝ። እውነት ለመናገር በእርግጥ ይገባቸዋል ሴቶቹ ይገባቸዋል። እውነቴን ነው የምላችሁ፣ በደንብ ነው የሚገባቸው። አማረሩ እንደ ምራረቡ። ከዚህ በኋላ ትንሿም ባትፈዝ ደስ ይለኛል። ባትፈዝ ማለት ፍዝዝ ቅዝዝ እያለች የምትለውን ነገር አክቲቭ ብትሆን አሪፍ ነው። መጨረሻ አካባቢ ላይ አይተነዋል። መቅዲን ከዚህ በኋላ እንዳትጠጊኝ፣ በህይወቴ ጣልቃ እንዳትገቢ ምናምን አይነት ነበር ቁጣ ስታወራ ነበረ እና ባታሳፍታ ደስ ይለኛል። ማለት ሁሉን ነገር ስለምታውቅ ባታሳፍታ ደስ ይለኛል። ብቻ ተመችቶኛል። ማዘርን በስተመጨረሻ ጠጋ ማለት ጀምሯል። ጣልቃ ላለመግባት እየሞከሩ ነው ወይም ደግሞ እየጣሩ ነው። እሱ ነገሩ በጣም ደስ ይላል። በቀጣይ ክፍል ምን ሊፈጠር ይችላል? እስኪ እናንተ ኮሜንት ላይ አስቀምጡልኝ። እንደኔ ሀሳብ በቀጣይ ክፍል ሊፈጠር የሚችለው ጥሩ የፍቅር ጊዜ የምናይበት መቅዲም ሆነ ሌሎቹ ጨጓራቸው የሚያርበት ጊዜ ይሆናል ብዬ አስባለሁ። ቀጣይ ክፍል ያው ለሴቶቹ ከባድ ክፍል ይሆናል ብዬ ነው የማስበው። እውነት ለመናገር ሌላ ታሪክ የምናይበት ክፍል ይሆናል ብዬ አስባለሁ። ለማንኛውም ለዛሬ የነበረ ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ትንሿ ላይ እየተሰራ ያለው ነገር ምንድን ነው? እሱ እየተሰራ ያለው ትንሿ ላይ ጋይስ? እንዴ አረ በቃችሁ እንዴ! አሁንም ሌላ ድራማ በትንሹ
ኧረ ከባድ ነው የምሬን ነው። የአሁኑ ደግሞ ትንሽ ከበድ ይላል። ከሁለቱ ጋር የማጣላት ሙከራው ትንሽ እየረቀቀ ነው ከስካሁኑ አይደለ ጋይስ? ይሳካላችኋል ወይስ አይሳካላችሁም? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የትንሿ ተከታታይ ድራማ ቤተሰቦች ማን ናቸው? ወይ ዛሬ አብረን ትንሿን ሪቪው አብረን እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንድ ሁለት ነገር ሹኩላችኋለሁ። ትንሿ በትናንትናው ክፍል ቹቻ በቃ ቹቻ ይመቸው። የድራማው ጣዕም፣ የድራማው ሳቅ፣ የድራማው ምንድነው ብላችሁ ፍካት ሆኖ ቀጥሏል አይደለ ጋይዝ? ቹቻ ይመቸው። ልዑል ግን ምን ሆኖ ነው ጋይስ? ልዑሌ ምን ሆኖ ነው? ወይኔ እኔን የኔን ቦቅቅላ እኔን ካራክተሩ ግን ይለውበታል። የምሬን ነው። ካራክተሩ በጣም ይለውበታል። አይታችሁት ከሆነ ኖላዊ ተከታታይ ድራማ ላይም የሜላት ልጅ ሆኖ ይሰራል እና እዛ ላይም በጣም የሆነ አስተዋይ አይነት ልጅ ሆኖ ነው የሚሰራው። የሆነ ቁም ነገረኛ አይነት ልጅ እንጂ ተጫዋች ምናምን ቀልድ አይችልበት በቃ እና ከዛ ነው ያመጡት እና ሄዶበታል። ይሄኛው ባህሪ በጣም ከድራማው ጋር ሄዶበታል። ብቻ ከባድ ነው። እንደዚህ ሆናችሁ ከሴት ጋር መግባባት ማለት ነው ጋይስ። ግመል በመርፌ በቀዳዳ ብትገባ ብትሾልክ ምናምን ይገላል። የምሬን ከሴት ጋር መግባባት እኮ ከባዱ ነገር ከሴት ጋር መግባባት ከምሬን ነው የምላችሁ። በዚህ ጋር ስትቆሙ በዚህ ጋር ይሆናሉ፣ በዚህ ጋር ስትቆሙ በዚህ ጋር ይመለሳሉ። እንዴ ኧረ ተው እንጂ የምሬን እኮ ነው። እስኪ አንዳንድ ሁሉንም ማለት አይደለም፣ አንዳንድ ሴቶችን ይዋቸው በጣም የማይጨበጡ አይነት ሴቶች። እኔ በጣም ብዙ ልጆች ስለማቅ በስራ አማካኝነትም በጣም ብዙዎቹን ቀርቤ ያለው ሰው አይጨበጡም። እዚህ ጋር ስትሏቸው እዛ ጋር ስትሏቸው እዚህ ጋር የሆነ እንጣጥ ነው የሚሉት እና ከነሱ ጋር እንትን ለማለት ትንሽ ከበድ ይላል፣ ለመግባባት ከበድ ይላል። በተለይ ስራ ላይ ሁላ እኔ አንግባባም፣ ከአብዛኞቹ ጋር አንግባባም፣ ከአብዛኞቹ ጋር ማለት ነው። ከፊት ተሰርቶ የኋላ ጎማ ፈነዳ እንደማለት ማለት ነው ጋይስ። እንደዛ አይነት ባህሪ ያላቸው በጣም ብዙ ሴቶች እዳቃለሁ። ምክንያታቸው ምን እንደሆነ ባይገባኝም ማለት ነው። ለምሳሌ ዝም ብላቸው አስቡት። ጎሚስታ ሄዳ የፊት ጎማ ከፊት ያለው ጎማ ተሰርቶ የኋላው ሲፈነዳባት ወይም የፊት ጎማ ተሰርቶ ሄደች እና ሄዳ የተወሰነ እንደሄደች የኋላው ፈነዳ። አንተ ከነካኸው በኋላ ነው እንደማለት ነው። አንተ ከሰራኸው በኋላ ነው የኋላ የፈነዳው እንደማለት ነው። አስቡት እንግዲህ የኋላ ጎማ ነፋስም አልተሞላም፣ ምንም ቼክ አልተደረገም። የፊት አንድ ጎማ ብቻ ተሰራ። የኋላው ሲፈነዳ አንተ ነህ ሰርተህ ያፈነዳው እንደማለት ነው። ያስቡት እና ይህን ያህል አይጨብጡ። ብቻ ከባድ ነው። እስኪ አንድ ሪኮመንዴሽን ልስጣችሁ። ይሄ የተቀረጸው ቪዲዮ ሁለቱን ያጣላችኋል ወይስ አያጣላችሁ? ምን ታስባላችሁ? እኔ የሆነ ሊያደባብራቸው ይችላል እንጂ ያጣላችኋል የሚል እምነት የለኝም ፈጽሞ። ምክንያቱም በትንሿ እና በፍቅረኛዋ መካከል ያለው እንትን የሆነ የጠነከረ ነው ብዬ አስባለሁ። በተለይ ደግሞ ልጁ ብዙ ነገር ስለሚያውቅ ወይም ደግሞ ምን አይነት ተንኮል እንደሚሰሩ ስለሚያውቅ ይረዳታል ብዬ አስባለሁ። ያበሳጫል፣ አያበሳጭም ማለት አይደለም። ቅር ያሰኛል፣ በደንብ ያሰኛል፣ ግን ይረዳታል ብዬ ነው ማስበው። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ይሄ ይፈጠራል ብዬ አስባለሁ። ከዚህ በዘለለ ያው ቆሞ የቀሩ ታሪኮች አሉ ይናሉ ምናምን፣ እነሱን ነው የምናየው በቀጣይ ክፍሎች። ቹቻም የጀመረው ውርርድ አለ፣ እሱንም እናያለን። እንትና ደግሞ እዚህ ጋር እንዴት ነው በእናታችሁ ፍቅር እዚህ ጋር በቃ እውነተኛ ተማሪ። አይ ይቺን የምታክል ልጅ ነች እዛ ጋር ከዴቭ ፍቅር ይዞኛል ብላ ስታብል የነበረችው እዚህ ጋር ቁመቷ በቃ ሰርቷል ጋይስ። ኧረ በስመ አብ ይመቻት። ለማንኛውም በቀጣይ ክፍል አብረን እንገናኛለን። አብረን ነው የምንገናኘው፣ ብቻ መገናኘት የለም ብዬ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩህ ይሆንላችሁ እያልኩኝ እኔ በዚህ ሰናበትኳችሁ። መልካም ጊዜ። ፒስ። እኔ እኮ አላርፍ ያለ ምላስ ምንድን ነው የሚባለው? የሆነ ተረት አለ ብቻ። አንዳንዴ ምላሳችሁ ዝም ብሎ ያስበላችኋል። በቃ እንትናችሁ እኮ ይሄ ትክክለኛው ሀሳባችሁ ወይም ደግሞ ትክክለኛው አይምሯችሁ ተው ይቅርብ፣ እረፍ እያለ ይመክራችኋል። ምላሳችሁ ግን ይንቀለቀልና ያስበላችኋል። ቹቻውን ምላሱን ወደ ይሰር ውስጡ እኮ ተው ይለዋል። ተው ይህ ነገር ይቅርብ፣ በኋላ አፍንጫን ያሰብራል፣ ተው ምናምን ይለዋል። ግን ምላሱ ልልልል ሲል ይኸው ገባ ሁለት ቦክስ። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ወይም ደግሞ የጽናት
ክፍል 2 ማለት ትችላላችሁ። ምንድን ነው ይባለው? የጽናት ምንድን ነው ይባለው ጋይስ? ከጽናት ስትባረር ሌላ ጽናት። በቃ ደስ እንዳላችሁ ትንሿ እንደዛ ነው አይደለ? ትንሿ የነበረችው ጽናት ተከታታይ ድራማ ላይ ለጽናት አጋዧ ነበረች አይደለ? የቤት ውስጥ አጋዧ ነበረች፣ ረዳቷ ነበረች። ከጽናት ስታባራት ከጽናት ወጥታ የራሷን ኪችን ምናምን ቤት ከፈተች ማለት ነው። እንደዛ አስቡት በቃ። ለማንኛውም እስኪ ሪቪውን አደርገዋለን። ግን እንዴት ነው አማናችኋል? ተመችቷችኋል? ባለፈው ክፍል ስንት ነው ሪቪው ያደረኩላችሁ? 8 ወር ምናምን ሪቪው አድርጌ ነበር። እንዴት እያያችሁት ነው? ባለፈው ክፍል ትንሿ ተገኝታ አቤት ተመልሳለች። ግን እኔ በጣም የደበረኝ ነገር ተመልሳ ዘው እናቱ ቤት መግባቷ ትንሽ ቅር ብሎኛል እንደእውነቱ። ወይም ደግሞ እንዴትስ ተቀበለች የሚለውን ነገር ብታሳዩን አሪፍ ነበረ። ማለት ይቅርታ ብላ ምናምን በቃ ከዚህ በኋላ እንደዚህ አላጠፋም፣ እንደዚህ አላረግም፣ ተሳስቼ ነበረ ምናምን ብላ አውቃ እናትየዋ ተቀብላ ከዛ በኋላ የበለጠ እሷን ለማሰቃየት አይነት ነገር ብታሳየን ጥሩ ነበር የሚሆነው። ግን ዝም ብላ እዛው መታየቷ እኔ እውነት ለመናገር ደብሮኛል። ከዛ ውጭ ያለው ነገር አሪፍ ነው። እዛ መመለሷ ጥሩ ሆኖ ሳለ ላስታርቅሽ አይነት አለ አይደለ? ከእናቴ ጋር ላስታርቅሽ። ከዛ ልጇ ወይም ደግሞ የትንሿ አፍቃሪ ከእናትየው ጋር አስታርቅሻለሁ፣ እናቴ ተጸጽታለች፣ እናቴ ተጸጽታለች፣ እንደዚህ አይነት ነገር ምናምን አውርተው ግን እሷ የበለጠ እሷን ለመጉዳት እስከ መጨረሻው እንዲሁም ለማሳበድ አይነት እንደዚህ አይነት ነገር ውስጥ ቢገቡ የተሻለ ይሆናል ብዬ አስባለሁ። ዝም ብሎ መታ ቤት ከምትቀላቀል ማለት ነው። ከዛ ውጭ እነ ልዑል ጋር ቡቻ ጋር የነበረው ነገር በጣም ጸዴ ነበረ። አዝናኝ አይነት ነገር ለመፍጠር ብዙ ሞክረው ነበረ። እኔ በጣም ተመችቶኛል። እሱ ብቻ አሪፍ ነበረ። መቅዲ ተንኮሏን ቀጥላለች። በቃ መቅዲ መቼ ነው የምታርፈው? አርፋ የምትቀመጠው መቼ ነው? እኔ እኮ ድሮኑ እኮ አጭር ሰው አይመቸኝ። ብዙ ጊዜ ይባላል አጭር ሰው ተንኮለኛ ነው ምናምን ይባላል። እኔ ግን እናንተን ለመናገር ፈልጌ አይደለም፣ ይባላል ነው ያልኩት ጋይስ፣ ይባላል። ትንሽ የመቅዲ ነገር በስቷል። የመቅዲ ተንኮል በስቷል። እውነቴን ነው የምላችሁ በስቷል። ፍላሹ ላይ የመጣችው ድራማ በጣም አሪፍ ነበር። በቃ አራዳ ነው ልዩ ራሱ። ከምሰብረው ከምሰጥ አይደል ከምሰብረው ከማየው ብሎ ምናምን መደራደሩ ጸዴ ነበረ። ጸዴ ሀሳብ ነበረ። ምክንያቱም ምን አይነት ነገር ውስጥ ላይ እንዳለ ለመረዳት ያደረገው ጥረት በጣም አሪፍ ነው። እንደሆነ ተመችቶኛል። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ምናልባት በደንብ ሪኮሜንዴሽን አላገኘውም። እኔ ይህን ያህል ነው ያለኝ እውቀት። በቀጣይ ክፍል የተሻለ ነገር ይዤላችሁ እመጣለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉነቱ አልፏችሁ፣ ይዲስታካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩህ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ፒስ። በትንሿ ላይ እየደረሰ ያለ መከራ ይቁም ብለናል። ይቁም። አሁ ተናግረናል። ይቁም፣ ይብቃ። እንዴ ምን ነው ረበስ ግን አጨብጭበናል። የምሬን ነው የምላችሁ፣ አጨብጭበናል። ጽናት ለሁለት ተከፈለ። ግን ይህንን ነገር ቅድሚያ ያመጣው ዳጣ ድራማ ነው አይደለ? ዳጣ እዛ ላይ የነበረውን አንድ ገጸ ባህሪ ወደ ሌላ ድራማ ወስዶታል እና ከዛ ነው ይህም የተወሰደው። ብቻ ተመችቶኛል። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ ማብረን ትንሿን ይዘን መተናል። ያው ሪቪው እናደርገዋለን። ጥሩ ጎኑን እንማመርበታለን፣ ያልሆነውን ደግሞ እንወያዩበታለን። እኔ በጣም ግርም የሚለኝ አሰሪዎች፣ በተለይ ይሄ አጋዥ የምትቀጥሩ ሰዎች ምንድነው ግን ያማችኋል ወይ? ጤንነታችሁ ተጓድሏል ወይ? እኔ ግራ ገባኝ እኮ ጋይስ፣ ግራ ገባኝ። ትህትና የሚባል ፈጽሞ የላችሁ። እኔ አንዳንዴ በጣም ግራ ይገባኛል። የምሬን ነው። እናት ኖሯችሁ አሁን ለምሳሌ ትንሿን የምትመስል ትንሿን የምታሳሳ አይነት ልጅ ነች አለ ትንሿ። እንዲህ የምታሳሳ አይነት ልጅ ላይ መጨከን እንዴት ይቻልላችኋል? ሴት ልጅ እያላችሁ ወንድ ልጅ እያላችሁ 9 ወር አርግዛችሁ ወልዳችሁ በሆድ ተሸክማችሁ በጀርባ አዝላችሁ ብዙ ነገር አድርጋችሁ መጨከን ይቻላል ወይ? እኔ አንዳንዴ እሱ ነገር ግራ ይገባኛል። ይሄን ነገር ስላችሁ ያው ድራማ ነው በእርግጥ ግን ከድራማ ውጭም ደግሞ ያለ እውነታ ነው እና ነገ መውደቂያችን የት እንደሆነ አናውቀውም ጋይስ።
የምሬ ነው የምላችሁ። መውደቂያችን እኛ እንኳን ባይደርስ ልጆቻችን የት እንደሚወድቁ አናውቅም። አንዴ ምን አጋጠመኝ መሰላችሁ? በጣም ቆይቷል። ከ8 ዓመት ምናምን በፊት አንድ ላሜራ ነው፣ ሙሉ ቤቱ ላሜራ ነው፣ ሱቅ ነበርና እሱ ውስጥ ተከራየሁኝ በ300 ብር እና እዛ ተከራይቼ የኖርኩኝ። ማዘር አንዴ ትመጣና ልብስ አጥባልኝ ልታሰጣ ስትል ገመድ ላይ አታስጪ ያለቻት አከራይዋ እና አያት አለች እዛ የአባታቸው ይሁን የእናታቸው አላቅም ብቻ ወይ የባል ወይ የሚስት እንትን አለ እናት አለች እዛ ቤት እና እሷ ቁጭ ብላ በረንዳ እያየች ነበረ። ቀወጠችው፣ በቃ ቀወጠችው። ምን ይሁን ነው የምትያት? ምን አድርጊ ነው እና የት ውጭ አውጥታ ታስጣልሽ? የት ታስጣልሽ? ምናምን ቋገጭ አለች ያለ። አንቺም እኮ ልጆች አሉሽ፣ ነገ አንቺ ልጆች የት እንደሚመደቡ አታውቂም። ተማሪ ነበሩ በወቅቱ እነሱ። የእሷ ልጆች 12ኛ ክፍል ተፈታኝ ናቸው እና ቀጣይ ወደ ዩኒቨርሲቲ ነው የሚሄዱት እና ልጆችሽ የት እንደሆነ ማረፊያቸው እኮ አታውቂም። አሁን ነገ ተፈትነው የት እንደሚጥላቸው እኮ አታውቂም። ነገ አንቺ ልጆች ላይም እንደዚሁ የምታደርጊው ነገር ነው የሚደርስባቸው። ቋገጭ አለችባት እና አንዳንዴ ማስተዋል መቻል አለብን። አንተ የተሻለ ቦታ ላይ ካለህ ከአንተ በታች ያለውን ሰው መጉዳት፣ መጨቆን ጥሩ አይደለም ለማለት ያክል ነው። ከዛ ውጭ ድራማው ላይ ያለው ነገር እኔ በጣም ተመችቶኛል። አሪፍ ቅንጅት ነው አደለ? ልዑልም መጥቷል፣ ከኖላዊ ገንጠል ብሎ መጥቷል። ሰላምዬን ብትመጣ አሪፍ ነው። ሰላም ብትመጣ ጽናት ተከታታይ ድራማ ላይ ያለችዋ ሰላም ወደዚህ ብታመጧት በጣም ያምራል ብዬ አስባለሁ ድራማው። ከዛ ውጭ ደግሞ 2 ጠና ያሉ ሰው መምጣታችሁ በጣም አሪፍ ነው። ከዛ ውጭ የተወሰነ ይሄ የልጆች ብቻ እንዳይሆን የሆነ ወጣቶችንም ቀልቀል ብትቀላቅሉት አሪፍ ነው። የሉም ማለት አይደለም አሉ፣ ግን የሆነ አዲስ ነገር ቢመጣ አሪፍ ነው። እንደ ሀሳብ ትንሿ እኔ ቤት ትምጣ እሺ ጋይስ። ከዛ በኋላ እንዴት እንደምትሰራ አሳያችኋል። ምን ያህል ነፃነት እንደምሰጣትን ያሳያችኋል። ይህን ስላችሁ ያው በሌላ ነገር እንደታስቡ ኦኬ ጋይስ፣ ይቻላል ልላችሁ ፈልጌ ነው። ምክንያቱም ይህንን ነገር እኔ ዛሬ አይደለም አውቀው። ትንሽዬ ድርጅት በነበረችኝ ታይም ልጆች ቀጥሬ በማሰራበት ታይም በትንሹ 6-7 ልጆች ቀጥሬ ነበር ማሰራው ከጥበቃ ጀምሮ ማለት ነው። ለእነሱ ያለኝ ፍቅር እነሱ ያውቁታል ማለት እንዴት ተግባብተን እንደምንሰራ እንደነበረ። በቃ ልክ እንደ ጓደኛ እኔ ያለቃ እነሱ ምናምን የለም። አንተ እናምጣ አንተ አምጣ ወደዚህ ወደዛ ምናምን በቃ በፍቅር ገብቷችሁ ማለት ነው። እንደዛ ሲሆን ስራውን በአሪፉ ይሰራል። እንደራሳቸው እንትን ነበር የሚሰሩት፣ እንደራሳቸው ስራ ነበር ሲሰሩ የነበሩት። ምክንያቱም እኔ እንዳለቃ አልነበሩ። አንደኛ ጓደኛቸው ነኝ፣ በእድሜ እኩል ነን። ሁለተኛ ምሳ አብረን ነው የምንበላው፣ እራት አብረን ነው የምንበላው፣ የምናደርገውን አብረን ነው። እነሱ ሲያዙኝ እኔም ታዛዥ ነኝ፣ እኔ ሳዛቸው እነሱም ታዛዥ ናቸው። ይሄ ከፍ ዝቅ ምናምን የለም እኛ ጋር። ነገሮች እንደዚህ ሲሆኑ ሰው ራሱ የሚሰራላችሁ ሰራተኛ ራሱ በትክክል ነው የሚሰራላችሁ። በትክክል በቃ ይሄ የሆነ የሚሰስተው ጉልበት የለም፣ የሚሰስተው ነገር የለም፣ ይሄ የሚለግመው ነገር የለም። ብዙ ጊዜ አይታችሁ ከሆነ ሰራተኞች ይለግማሉ፣ በትክክል አይሰሩም። አንዳንዴ በተለይ ሲበሳጩ የሆነ ነገር ሲሆን በቃ ይለግማሉ። አውቆ ስራ ማበላሽትም አለ። ቀስ ብሎ ምናምን ገብቷችኋል አይደለ? በ30 ደቂቃ የሚያልቀውን ስራ 6 ሰዓት ሙሉ ቁጭ ሊሉበት ይችላሉ። ምንም አታመጣ። ገብቷችኋል አይደላችሁ? የፈለኩት ነገር ግን እንደዚህ መዋደድ እና መከባበር በነፃነት እንዲሰሩ ከፈቀዳችሁ በቃ የምሬ ነው። በፍቅር ነበር ስንሰራ የነበረው። ኢቨን እንትኖቹ ሲመጡ ከስተመር ሲመጣ ይሄ ድርጅት የሁላችሁም ነው ወይ እስኪባል ነበረ ስንሰራ የነበረው። ምክንያቱም አከሌንትና የሚል ነገር የለም። ገብቷችኋል አይደለም? ምን እናድርግ ምንታዝ በቃ ሁሉም በፍቅር ነበር የሚሰራው። ይሄ የሆነው ለምንድን ነው? እኔ እንደ አለቃቸው ሳይሆን እንደ ጓደኛቸው ስለቀረብኳቸው። እናንተም ይህን ማድረግ ትችላላችሁ የሚል ሀሳብ አለኝ። ከዛ ውጭ በብዙ ፈተና ውስጥ ያላችሁ ልክ እንደ ትንሿ የህይወት መንገድ የከበደባችሁ ልጆች ያልፋል። የማያልፍ የሚመስል መዓት ጊዜዎችን አሳልፍ ያለው እኔ የማያልፉ እንዴት ነው የሚነጋ ሌሊት ያልኳቸው ሌሊቶች ነግተዋል። በቃ ተስፋ ቆርጬ ሞቴን የፈለግኩበት ጊዜም ነበር፣ ግን አልፈዋል። እያንዳንዱ ድካማችን ያልፋል። እያንዳንዱ በህይወት ስንኖር የሚገጥመን ፈተና ያልፋል።
ተስፋ ብቻ አትቁረጡ እናንተ። ያልፋል፣ ብዙ ነገር ያልፋል፣ ማያልፍ የለም እና አልፎ ያም አለፈ እኮ ትላላችሁ። ፈጣሪያችሁን የምታመሰግኑበትን መንገድ ታገኛላችሁ። ለካ እኔ አልችልም፣ የሚችለው ፈጣሪ ብቻ ነው፣ እሱ አሻገሬ ማለት ትጀምራላችሁ እና ተስፋ ሳትቆርጡ ቀጥሉ። ፈጣሪ ደግሞ ለዚህ ያብቃችሁ ማለት እወዳለሁ። በስራ ውስጥ ደግሞ ልክ እንደ ትንሿ አይነት ስራ ውስጥ ያላችሁ እህቶች፣ ወንድሞች ትችላላችሁ። ስራ እስከሆነ ድረስ ስራ ነው ሁሉም። ብዙ መከራ፣ ብዙ ስቃይ ሊበዛው ይችላል። ብዙ የማይመቻችሁ ነገር ሊኖር ይችላል። አላማ እስካላችሁ ደግሞ ጠንክራችሁ ስሩ፣ በርቱ፣ ትለወጣላችሁ። ያም ቀን ያልፋል። እናንተም ደግሞ ጊዜ አልፎላችሁ ዘና ድልቅቅ የምትሉበት ጊዜ ቅርብ ነው፣ ሩቅ አይደለም። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ሁሉም ዘልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በተሰናበትኳችሁ መልካም ጊዜ ፒስ። እኔ የምለው እቺ ሀና የምትባለው ሴትዮ ልታጨልለን ነው እንደ ሁላችንም እንትን ብላ እንዴ? ኤልያስም ብቻ አይደለም እኮ እያጨለለች ያለችው እኛንም እያጨለለች ነው። እኔ አንዳንድ የማዝም ሳስበው እቺ ልጅ ጤነኛ ነች ወይስ ሾጠጥ ያረጋታል? ወሰድ መለስ ያረጋታል? እንዴት ነው ነገሩ? ጋይስ ምንድን ነው እየተካሄደ ያለው? እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እውነት ለመናገር ዛሬ አስደብራኛለች እቺ ሀና ተብዬ አስደብራኛለች። የምር በቃ ድብር ነው ያለ ድብር ነው እንዴ። እናንተም ከደበራችሁ ደብራችሁ፣ በዚህ ጉዳይ ከደበራችሁ ልቅቅ ካሉ አይባልም። ድብን አድርጎ ይደብራል። አማርኛችን እኮ ከባድ ነው እኮ፣ ትርጉሙ ከባድ ስለሆነ ነው። አትፍረዱብን። ለምን እንደሆነ ልንገራችሁ። በሰላም ወደ ሀገሬ ልሂድ፣ ወደ ደሴ ልሂድ ያለ ልጅ ተነስታ ማብላ ታዲያች ጤነኛ ነች ብላችሁ ታስባላችሁ? ጋይ ተምቹ እኮ ልክ ልኳን የተናገራት የምሬን። ተምቹ የልጅ አዋቂ አይደለም። እኔ 2 ሰው መውደድ ሀናም 3 ደርባ ወዳለች፣ 4ኛ ብታገኛ አጠላም ማለት ይኸው እያየ በግልጽ እያየ እንደ ኧረ እባክሽን አንቺ ልጅ ልብ ግዢ እንጃ አላውቅም። እንግዲህ ሁኔታው ግን ሳየው ኖላዊ ውስጥ ተሰብስበው ወደ ደሴ ሊገቡ ነው መሰለኝ፣ እዛ ሊሄዱ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። አቶ ኖላዊ እነ አሴርን ይዘው ሊሄድ ነው፣ አና ደግሞ ተከትላ ልትሄድ ነው እና ስለዚህ አሪፍ ይሆናል ማለት ነው። እዛ ኤላና እሷ ብቻቸውን ከሄዱ አሴር ቻው፣ እዝራ ቻው፣ ባባይ እዛ ብቻቸውን ከሄዱ በቃ አሰማምጦ አስምጦ ምናምን ጨርሶ ነው የሚመጣው። በነገራችን ላይ ሴት ልጅ ካለችበት ሁኔታ ሰጠቅ ለምሳሌ ሀናን ውሰድንና ከሚያስጨንቃት ሁኔታ እዝራ በዚህ ወቅት ያስጨንቃል። የቤተሰቦች ጉዳያቸው ወይም ደግሞ የቤተሰብ ጉዳይ ያስጨንቃል። የአቶ ኖላዊ ጉዳይ ያስጨንቃል። ከዚህ ሁሉ ጭንቀት ውስጥ ወጥታ ከሄደ የምትሄዱ ደግሞ ከሆነ ወንድ ጋር ከሆነ ቷቸኋላለ የሚያስብላት ትሪት የሚያደርጋት ወንድ ጋር ከሆነ ሄደችው ልክ እንደ ኤላ አይነት ወንድ ጋር ከሄደች በቃ እዛው ነው ቀርታ አትመለስም። የምሬ ብትመለሱ ልቧ አይመለስም። ልቧ እዛ ነው ያለው። ቷቸኋላችሁ የፈለጉት ነገር ተረድታችሁ። እንደነዚህ አይነት ክፍተቶች በሁለት ጥንዶች መካከል ወይም ደግሞ በሁለት ተቃራኒ ጾታ መካከል ሲሆን እንደነዚህ አይነት ጉብኝት ልትሉ ትችላላችሁ፣ ለእረፍት ቫኬሽን ልትሉ ትችላላችሁ። ብቻ እንደዚህ አይነት ነገሮች ሌላ ነገር ይወልዳል እና አሁንም ናሴር ካልሄዱ በቃ ሀና